ወንጭፉን በሚያጮ ሰዓት ላይ ልጇን ቅፍ አድርጋ እያጠባይ ማስተኛ ሲገባ በዚህ ሰዓት ቴዲ ቤት ከቴዲ ቤት አልፎ ቤቷን ከፍታ ጤነኝነት አይደለም የመቤቴ ይሄ ደስታ አይደለም ደስተኝነት ርቋታል ደግሞ እኔ ጨዋ ነኝ ጨዋ እኮ በአደባባይ ወጥቶ መርፌ ጥምዝ አድርጎ አይልም ጨዋ እኮ በአደባባይ ወጥቶ መርፌ ጥምዝ አድርጎ ወንድ ላይ እዚህ ላይ ቁጭ ብላችሁ ተደረጉ ምናምን አይልም ወደ ተዋታ ብዳለ ይብስማ ቀናት ፍለፊት ይሷማ በቃ ፍለፊት ይሷ ፍለፊት ነው በቃ እኔ አሁን መፎካከረው ኢትዮጵያ ውስጥ በሆነ ኢትዮጵያ ውስጥ ካሉ ጌመሮች ጋር ምናምን ነው መፎካከረው ይዘር እዛው ኢትዮጵያ ውስጥ ካሉ ጌመሮች ጋር ነው መፎካከረው በፎካከርም ማለት ነው ላይቱ በጣም አነጣኝ በፎካከርም ማለት ነው ጌታ እዛው ካሉ ጌመሮች ጋር ነው መፎካከረው Thank you bro ሹገር እና እነዚህ ሰዎች ህይወት የላቸውም ወይ አሁን ቅድም በቃ ዲቦራ ልትወቀስ ነው ተብሎ ቴዲ ሐዋሳ ቤት እንዲበቅ ቁጭ ብሎ ለቴዲ በቃ ጊፍት ይሰጣሉ ምናምን እኛ ግን ለእንትና ስንሰጥ እኛ እንድንሰደብ ለሄለን ተሰጠ ያው አሰጣጣችን እኛ ስንሰጥ አሰጣጡ ለየት ያለ ነው በቁሽ ቁሪም አይደለም እንርከሰከሰው ስንሰጥም ደህና ነገር ነው አርጠዋል እኮ አረ ዲቦራ በስማም ከነዚህ ጋር እኔንስ አይችሉኝም ያው ዲቦራ ዝም ስለምትል ስለማትናገር ነው እኔ እስኪ እንደዚህ ሞክሩኝ እንዴ ሚኪ የጠፋ ሰው ባለፈው ስጠይቅ ነበር ሳሪ ቤት አለ እንዴ ነጠፋ ሰላም ነህ የጠፋ ሰው $20 ጨረስኩኝ አሁን አስቢ ኬኳ ቀሚስ ያምራት ነበር ቀሚሱን ተወቹ ለክፋት ጠፋ ሰው እኔን ለምን እንደዚህ አይወግሙ አይዙኝ ሙዶቼ ለምንድን ነው እኔን እንደዚህ ባያረጉኝ እስኪ ሞክሩ እንግዲህ አስገባላታለሁ አዳሚ እስኪ ሞክሩኝ እኔን ወላይት እንደነሽ እኔን እስኪ ሞክሩኝ አጋደማቸዋለሁ ሚኪ እኔን አይሞክሯትም እንዲህ አይነት ነገር ይድፈሩና ከኔ ጋር ሳያቸዋለሁ ወይኔ ዲቦራ እኮ ያላት ሚስጥር ብዛቱ ግን ገብርኤልን ወይኔ እሷን በሆን ለምን ድፍርፍር ብላ ላይከረ ማለት አይኖ ጥሩ አይደለም ምናምን ግን በቃ ይመጣ ብላ እኔ ተያይዤ ነው አብሬ ራሴን ማጠፋው ተያይዘን አብረን ጠፊ ነው የምንሆነው የሰው ልጅ ሳልነካው ምንም ሳላረገው ይሄ መረጃ አለ ምን ይያለ የሚመጣ እኔ መረጃ ይዤ ዝም ልለው መስሎታል አንድ ባንድ ፓርት 1 ፓርት 2 ፓርት 3 ገርቡት እያልኩ ነው ሁሉ ሄድባችሁ እናቴ ትሙት ማን ነገረ እንዴኔ እኮ ማቀው ነገር እኮ ነው ያለው ምንም የሚገርም ነገር የለም ግን ከባለቤቱ ሳይወራን ያላውራ ብዬ ነው ዝም እምለው እኔማ በሆንላችሁ ዶች ቀጭ አርጌ አስቀምጬላችሁ ነበር ይሞክሩኛ እኔን ይሞክሩኝ ሰው በ2017 በጣም የተፈተንኩበት ጊዜ ልጄ ታመመችበት ጊዜ ህይወቴ ታዛባበት ጊዜ አሁን ጌታ ሆይ አሁንም በ2018 ልጅሽን በአደባባይ በግ ስትይተዋረድ እንደው አሁን ቴዲ ቤስትር ከሰከሽ እንዳለ ኮመንቱ ፊንገር እኔ እኮ ቴዲ ቤት ገብቼ ልክ ጠላት እንዳለኝም እግዚአብሔር ወዳጆቼ እንዳለ ቤት ታዬ ብሎ እንዲንዳ ዲሽ እኮ ነው በኢየሱስ ስም ሼም እኮ ነው ሁሉ ገና ምንም ኮመንት እኮ አልጻፈችም ገና ጆይን ስትሰዋት ፊንገር ሞት ይሻላል ታዝናል ጨረታም አለች ጋይስ ወገን የላትም ጓደኛ መካሪ ምናምን የላት አሁን ዲቦራ እግዚአብሔር ምስክሬ ነው ዲቦራን እኮ ጠምዳ ያዘቻት እኮ በኔ ነው እኔን ስሰድበኝ አላንቺ ሙሙ ምናምን ከዚህ በፊት ሲሉሽ ቆሜልሽ ነበረ እኔን ስሰድበኝ ምንድነው አልተጋፈጥሻትም እኮ ነው እኔን ስሰድበኝ አልተጋፈጥሻትም አልመከትሽልኝም እንዴት ነው እኔ ዴድንቁሩና አጥግ እንዴት ነው ዲቦራ እኔን የምትመክተው ማለት እኔ ጓደኛዋ ነኝ በሁለት ሰዎች ማለት አልገባም ብላ ነው ጥጓን ያዘችው በዛ እኮ ነው ጥሏ በቃ ጠምዳ ያዘቻት
እኔን አሁን ለምሳሌ በዚህ ነው ያልክ ብትከታተለኝ አሁን እና እሷ ተነቋቁረናል። ዲቦራ ግን ይህን ያክል ምንም የበደለቻት ነገር የለም። በዚህ ያህል ደረጃ መሄድ እኔ ለምን እንደዛ አትሞክረኝም? ለምን እኔ እንደዛ ስሜን አምጥታ ቤታዬ ራቁት አትለኝም? አሳያት ነበረ አሰርታት ልታመጣ ስትል የእሷ የልጇን ሁሉ ሳይቀር ቃኗን ነው አስርቼ ማመጣላት። እኩል ለምን ሄደው ቲክቶክ እገለብጠላታለሁ። እኔን አሁን ቤታ እንደዚህ ያላት ምናምን ብላ አሰርታ ብትመጣ የእሷን አሰርቼ ማለት ነው የኔ ከስሮን የእሷን ስለ እሷ አጀንዳ ወር እስከ ወር አስኬድላታለሁ። እኔ ቤታ እኔማ ቁጭ ብያ ላያት እናቴን ይንሳኝነ እኔም በነዚህ ነገር ማትዳፈረኝ ማንም የሚሰማት የለም። ማንም ሰው የሚሰማት የለም። ምክንያቱም እኔ ከወንድ ወደ ሴት የተለወጥኩ ሴት አሁን መኳኳል እንኳን ውዴ ማሬ የጀመርኩት እኔ ምንም የምታደርገው ነገር የለም። ግን እኔ ብታመጣ በቪዲዮ ያለ ቪዲዮ እንዴት ኤዲት እንዴት እንደሆነ አሳያታለሁኝ። የነበረው የተልከሰከሰ ኤዲት አይደለም። ዋው ሲያምርብኝ የተልከሰከሰ ኤዲት አይደለም እንደሷ ማደርገው። አሁን የዲቦራን አይቼዋለሁ። አንድ ቦታ ላይ መስቀሉ አንድ አይነት ልብስ ለብሳ አንድ ቦታ ላይ መስቀሉ አለ፣ አንድ ቦታ ላይ መስቀሉ የለም። አንድ ቦታ ላይ አንገቷ ላይ ብለሪ እንዲጣፍቷል፣ አንድ ቦታ ላይ አለ። ያየሁት ነበር እና እኔ ስሰራ የእግርሽ ጥፍር ሁሉ ሳይቀር ነው በትክክል አንቺ አድርጌ ማመጣልሽ። እኔም ሞክሪኝ ተዳፈሪ። ምን አርጋት የሷ በነገራችን ላይ የሷ እኔ ዲቦራ ፈቃደኛ ከሆነች እኔ ነግራቸዋለሁ። ለምን የችኛዋ ዲቦራ እንደጠመደቻት ነግራቸዋለሁ። ይሄ ደግሞ የሰው ህይወት ብልሽሽት የሚያደርግ ነገር ነው። እኔ ዲቦራ ነገር ካለች ዝርግፍ አድርጌ ነግራቸዋለሁ። ብራ ገባኝ አገባኝ። በጣም ነው በዲቦራ ምቀናው። እመቤቴ እግዚአብሔር ሁሌ ስለ ዲቦራ ነው የምታወራው። እኔ ዲቦራን የጠላዋት በነገራችን ላይ አላቃት አታቀኝ በሚነገረኝ ነገር ነው። ወይኔ ዛሬ እኔን ጸጉር ለብሳ መጣይ ኮፒ ያደረገች እኔን ነው የምትከታተለው። ጊፍት ጋላሪዋ እንትና ሞላላት፣ እንትና ቤት ሄዳ ጊፍት ሰጠች። እኔ አላልኩሽም ስትላት እኮ ነው አላለችሽም ብዬ እኔ እንዳለ ቴክስቷና ምኗን ዝርቅፍ አድርጌ ለዲቦራ ያሳየዋት። ዲቦራ ልትዋሻት ማለት ነው። ዲቦራ ጓደኛዬ ናት፣ እሷ ምንም አታረግም ስትል እኔ ምንም ዋሽቼ አላውቅም። ቤታ ማላችን ልገባ እና ብዬ ሙሉ ስለ ዲቦራ ያለችውን ስለ እህቷ ሳይቀር ስለ አክስቷ ዝርግፍ አድርጌ ቁጭ። ይሄ ማን ያለው? አያችሁ፣ ሁሉም ራሱን ነው የሚያድነው። ሰዎች ጥሩ ሆናችሁ እናንተ ለነሱ ስትከላከሉ እናንተን ለማስጠቃት ማትሰሙ መስሏችሁ በጎን ሲሄዱ ዝርግፍ አድርጋችሁ ማውጣት ነው። እናቴ ትሙት ብለሷ ተኬ ለኔ ተመቶ ዲቦራ እንደዚህ ናት፣ ዲቦራ እንዲህ ናት። ስለሷ ይታማል ቀን ከሌሊት ላይቭ ላይ ደዊና ጥራት ሙድን ያዝባት ጊፍት ትስጠን እየተባለ እየተያዘ ዲቦራ ጋር ደግሞ ሲኬድ ዲቦራ ይህቴ ካንቺ ውጭ ማናለ? ከዛ እኔና ያቺኛዋን እንታማለን በዲቦራ ቤት። አይገርምሽም? ጓደኛ ለጓደኛ ሆኖ ያቺኛዋ እኮ ስለ ቤት ታመጣ እንዲነገረችኝ እየተባለ ይታማል። ገባችሁ? ከዛ እኔ ግራ ገባኝና በስተመጨረሻ ከኔና ዲቦራ አንድ ላይ ተገናኘን ማለት ነው ስልክ ላይ። ከዛ እንደዚህ ብለሻል እኔ እሷማ እኔ ከዛ ቴክስታችን ስንወጣጣ ድምጽ ስንታይ ተማመን። በዛ ነው እኔና ዲቦራ የተግባባ ነው። በነገራችን እንዴ እናንተ ወሬ ላይ ስለሆንኩ እና በጣም ብዙ ነገር አለ። እኔ በኩራት የምናገር ምንም ስለኔ ስለማያመጥ እንኳን ያደለው ያቺኛዋም ትመሰክራለች። ለዛ ነው እኔ ዲቦራን ታናድደኛለች አንዳንዴ ላይ ምናምን እንጣላለን ምናምን፣ ግን በጣም ይሄ ክፋት ጥላቻ እሷ ላይ እንደዚህ ለምን አይቻታለሁኝ። ለወገቧን ይዛ አሁን ዛሬ እቺ በክት እየዞረች በየገስቱ በየምኑ የምታማት ለእሷ ወገቧን ይዛ ተከራክራላት ስለሷ አታማል ተታረቁ ስንጣላ ራሱ ምናምን ሳትግባባኝ፣ ግን ያቺኛዋ ስለዚች ወይኔ መቆርጠም ያለን ፊቱ አይቀራት፣ መልኩ አይቀራት፣ ሰውነቱ አይቀራት፣ በቅንድቧ በሁሉ ነገር ነው የምትተቻት የነበረው። እኔም በዛ ነው የጠላዋት። አላቃትም ዲቦራን ጥልት አድርጌ ያስኳትኝ በሚነግሩኝ ነገር። ዲቦራ ጋር ደግሞ ስኬድ ወይ ጉድ፣ ነፍሴ ውዴ ማሬ ፍቅሬ ምናምን እኛን የምንታማው
እና ብዙ ነገር አለ ነገራችን ላይ ያጫጭር እሷ ተሸውዳ ነው። እሷም እኔ ስለማውቀው ነው። እሷም ተሸውዳ ነው። ያላልኩትን ነገር አለ። ያው ምስጥነት እባብነት አለ። ግን ያላልኩትን ቤት ታበላለች እየተባለ እየተነገረና ለወፍራ ወዴ ታዲያ ይሄኔ ገላ ነው ምናባሽ አገባሽ ስከሳ መከራ ስወፍር መከራ። ኤኒዌይስ እና ለዛችም አንድ ወሬ እየተነገረ ሁለተኛ ነገር ደግሞ እኔ በነገራችን ላይ ጓደኛ አርጌ ሲይዛችሁ ቂጣችሁን እያልኩ አልስላችሁ። ይህንን አስረግጬ ነግራችኋለሁ። ጓደኛዬ ከሆናችሁ ታከብሩኛላችሁ፣ አከብራችኋለሁ፣ እወዳችኋለሁ፣ ትወዱኛላችሁ። በችግሬ ትቆማላችሁ፣ በችግራችሁ ቆማለሁ። ስደሰት ትደሰታላችሁ፣ ስትደሰቱ እደሰታለሁ። ይሄ ነው የኔ ህይወት ታሪክ። ከዛ በተረፈ ግን ቂጥሽን አልስልሽ። አንቺ ጥፋተኛ ሆነሽ አይ በቃ ይሁን ውዴ ይሁን ተዩ እንዲህ እየተባሉ እኮ ነው የሚሸወዱት። ተዩ ውዴ ኧረ አይዞሽ። ከዛ እኔ ጋር ማወዳደር ተጀመረ ማለት እኔ ደግሞ ስመጪ ንፍጣም ስርዓትሽን ያዥ እንዲያታድርጊ ነው የምልሽ። ማርያምን እንደዛ ነው የምልሽ። በአፌ አልደልልሽ። ግማታም ኮንሽ ውዴ ኧረ ትሸቻለሽ። ኧረ አታዋርጅኝ። እኔ ጓደኛሽን ታጠቢ ሽቶ ይዤልሽ ይሄንን ሽቶ ተቀቢ ምን ነው የምትይው? ቁናስ ብለሻል ዛሬ ነው የምልሽ እንጂ ስሚ ውዴ ይህን ሽቶ እኮ ልገዛው አስቤ ምናምን በጣም ወድጇል። ቆይ ታሸችዋለሽ ምናምን ነገር ከዛ በኋላ አሽተችው ምናምን ስታሸተው አሪፍ ሽታሉ። ኧረ ውሰጁ። ሁለት እኮ ነው ቤት ያለ። ሁለት እኮ የላትም ቆርቆራ እንኳን ሁለት ያለን ፓንቷንም ጨምራ መግዣ የላትም መቀየሪያ። ኧረ ተጠቀሚው ምናምን ነገር እኔ ሁለት አለኝ ቤት ምናምን። አንዱ ያክስቴ ልጅ ከአሜሪካ ያመጣችልኝ፣ አንዱ ደግሞ ከሀገር ቤት እዚሁ የገዛሁትኝ በቅናሽ ዋጋ አለ። ይሄ ሶስተኛ ነው ወድጄው ሽታውን ትልሽና ግማታም እኮ ላይ ትሸቻለሽ እኮ ላለ ማለት ነው። ቁናስ ተሸቻለሽ ላለ ማለት እኮ ትሰጥሻለች። እኔ ድጋ ደግሞ ቤት ታጋ የለም። ከሸተሽ ውዴ ላንቺ ያልታወቀሽ ለኔ እየታወቀኝ ነው ውዴ። ኧረ ዛሬ ምነው ቁናስ ኧረ ቤቱን ነው የምልሽ እንዴ ታጠቢ። እኔም አንቺ ከሸተትኩኝ እንደዛ ላይክ ሰው ይሸታል ምናምን አለ። ምሳሌውን ነው የምነግራችሁ። እያቃጠልሽኝ ከሆነ ባለፈው ኮረ እዚች ጋር ምናምን ብያለሽ አንቺ። በጣም ግን ደነስ ደደብ ነሽ ዶማ። ባለፈው አሁን እኔ ምንም ሳላረግሽ እንዲያረግሽኝ ነው የምልሽ። አስጠላሽኝ ይበል አስጠላሽን አትበል። ራስን ችለው አውራ በሰባት ፎሎወር አትምጣ። ራስን ችለ ተጋፈጥ። አስጠላሽኝ ይበል ደጋግማ ጻፍ። አስጠላሽን አትበል። እኔ ካስጠላው እዚህ ቲክቶክ ላይ ማንም ሊያምር አይችልም። በነገራችን ላይ አስረግጬም ነገር ማንም ሊሆድ ብሶት ካለብክ ቤትክ ሄደ ተንዘርዘር አመዳ። ልክን ስለምነግርህ እኮ ነው የምትቃጠሉት። እኔ እኮ ቀጥተኛ እውነተኛን ሰው ስለሆንኩ ነው። ፊት ለፊት አምጥቼ ስለምለድፍልህ ነው የማትወደኝ፣ ስለማላሽቃብጥ። ለዛ ነው እኔን የማትወደኝ። ሌላ ምንም አይደለም። ምንም ባለ ደርሻ አይደለም። ርስትን ነክቻለም፣ ትዳርን በትኛለም፣ ልጆችን አስርቤ አይደለም። ፊት ለፊት ስለምናገር ነው። ከሸተትክ ትሸታለልሃለሁ። ልብሱ ካላማረብህ አላማረብህም ነው ምልክ። ካማረብህ አምሮብሃል የኔ ፍቅር የኔ ውድ። ካላማረ አያምርም። ቡቱቱ መስልሃል ዛሬ ደግሞ ሰው ሞቶብሃል እልሃለሁ። ያንን ነገሬን አትወዱትም። ከአበሻ ጋር ደግሞ ያንን ነገር አይሄድም። የሚመስለው ምንድነው? የአስለቃሽ ልብስ ለብሰሽ ወይኔ ዛሬ በስማም ልታገቢ ነው እንዴ ዛሬ በስማም። ሰርገኞችም እንዲህ አላማረባቸው። ሳያምርባት እኮ ነው ሳያምርባት። ከዛ ለራሷ ፏቅን ብላ ትወጣለች። እንደዛ ነው አበሻ የሚወደው። ሙገሳ ይወዳል። የውሸት አላሞግስሽም። ቀጭ ጣራሞት ካከልሽ ውዴ አረቢ ምን ነው ድርቅርቅ አልሽብኝ። ውፍር ካልሽ በስማም እኔም ቦርጫም አንቺም ቦርጫም ተያይዘን እንግዲህ ቦርጫ ማህበር ልንፈጥር ነው ነው የምልሽ። ፊት ለፊትሽ አስገባልሻለሁ ነው የምልሽ። ያ ካልተመቸሽ ከኔ ጋር መቼም ጓደኛ አትሁኝ። አስረግጬም ነግርሽ መቼም ከኔ ጋር አትሁኝ። አላስመስልም፣ አላሽቃብጥልሽም። በቃ አላሽቃብጥም። ያንን ነው ለኔ የማይወዱት። እና ሰዎች እኔን ኮምፔር ማድረግ ማወዳደር ተጀመረ ማለት ነው። እሷ እኮ አይዞሽ ትለኛለች፣ አንቺ ግን አትደውይልኝም። አልደውልልሽም። ንዴቴ እስኪበርድ አልደውልልሽም። መጀመሪያ ራሴ መረጋጋት አለብኝ። የራሴን ነገር ማስጠበቅ አለብኝ። ከዛ ወደ አንቺ እመጣለሁ። ማስመሳይ ነው። ውስጤን እያቃጠልሽኝ አይዞሽ አታልቅሽ ተይ ሆዳይ ባስሽ። እኔ እኮ ተቃጥያለሁ። ለምን ብዬ
መጀመሪያ ራሴን አረጋጋለሁ። መጀመሪያ ራሴን እቆጣጠራለሁ። ከዛ ጋር አንቺ መጥቼ ደግሞ አቆጣጠርሻለሁ። ስትጠቂ ሳይ ደግሞ ፊት ለፊት መጥቼ ለምን አባታችሁ ነካችኋት? እንዳትነኳት ስተት ነው ልልሻለሁ። 4 ነጥብ እንጂ እኔ እንዳንቺ ከኋላ በጌም እየተጫወትኩኝ በውስጥ በኢንስታግራም አየሻት አይደል? አንቺን እኮ ለማስጠላን ነው እቺ ደደብ እንዲህ ያለችሽ እኮ ብዬ አልነግርሽም። ያ አይደለም ጓደኝነት። እሺ የመረረኝ የነበረው ያ ነው። ያ አይደለም ጓደኝነት። ለአንቺ ስቆምልሽ ለእኔ ግዴታ ቁሚልኝ አይደለም። ግን በውስጥ መተሽ አትንተሳቶሽ መቆም ካቃተሽ ለእኔ መቆም ካቃተሽ አትንተሳሶሽ በውስጥ መተሽ እቺ ግማታም ባለጌ ደደብ ምን እያልሽ ልጅቱን አትስደቢያት። ፊት ለፊት ከኔ እኩል ስደቢያት። አንቺ ጨዋጫዋ እኔ ባለጌ አታስቆጥሩ። ይሄ ነው የሚያጣላኝ። መድኃኒዓለም በውስጥ መተው ያችን ሴትዮ እንዳልኖረች እንዳልዳነች አድርገው ክትክት አድርገው ያሟታል። ውጭ ላይ ግን ሲሆን ግን እዚህ ጋር ስልካቸውን በጨዋ ከዛ እናንተ እብድ ነው የምትባሉት። ያንን እኔ ደግሞ አልወደውም። የኦርደርና የፍሪንገር ገረዶች አትምጡ ውዴ። በነገራችን ላይ የነሱ ገረዶች አይደሉም። የነሱ ናቸው ብዬ አላምንም። ገረድም አይባልም ግን የነሱ ናቸው ብዬ አላምንም። እነሱን ተከታይ የላቸውም። በነገራችን ላይ ግን ምንድነው ከአበበ ከበደ ቢያንስ ብለው የሚሏቸው ነገሮች አሉ አይደል? ያን ያላቸው ቋሚ ደጋፊ የላቸውም እነሱ። ከአበበ እስኪ ከበደ ትንሽ ቢሻ የሚባሉ ሰዎች ናቸው የሚኮምቱት በነገራችን ላይ እንጂ እነሱ ደጋፊዎች አይደሉም። እኔ ሁሌ ካያችሁ እንትን አላቸው። አዎ ከምናልባት ከፊንገር ምናልባት እስኪ ምናልባት የሚሉ ሰዎች ናቸው እዚህ ጋር የሚሰድቡ እንጂ እነሱ ደጋፊ አይደሉም። ደጋፊ የማማቀው በሰው ቤት ሞዴሬተር ሳይኖራችሁ በሰው ቤት ገስት ላይ ስትሄዱ ያለው አቀባበል ነው። ያ ነው ደጋፊ ማለት። በቤትማ ማንም ይሰድባል፣ ማንም ትክክል ይላል። ሰው ቤት ስትሄድ ያለው አቀባበል ነው። ያ እውነተኛ ደጋፊ እውነተኛ ተከታዮችክ በችግር ሰዓት ልትወድቅ ባልክበት ሰዓት ሲቆሙልህ ያ ነው ደጋፊ ማለት። እንደዚህ ኮመንት ላይ መጥቶ አፉን ቢከፍት እዛም ሄዶ እኮ አፉን ሊከፍት ይችላል። እኔ ቴዲ ቤት አላያችሁም? ዛሬ ገባው አይደል? ሞዴሬተር ምን ይል ቁርጥ ብዬ ነው የገባው። አይታችኋል፣ ልዩነት አይታችኋል። ያ ነው ደጋፊ ማለት። እኔ ልነካስል ከኮመንት እንደ እብድ እያደረጋቸው ስሜን እንዲህ እስኪወጣ ድረስ ነው የጻፉት። ያ ነው ደጋፊ ማለት። 4 ነጥብ እና ኤኒዌይስ እኔ ለማንም መከራከር ሰው አይደለም። ስተትን ሳይ ስተት ስንት ደቂቃው ነኝ ቺያ ሲድል ጠጣ ምግብም አልበላው ዛሬ ረፈደብኝ። ይውጥኝ አልተነጋገርንም። ለ2 ወር አብረን ተያይዘን መክሳት አለብን አላልኳችሁም? ይሄን ከጠጣው በኋላ ደግሞ ይሄን ሻይ ጠጣለሁ። አልተነጋገርንም ውዶቼ፣ ትዝ አላችሁ? ለ2 ወር አብረን እንከሳለን ብያችኋለሁ። ትንሽ አይ ቲንክ ወፍሬ ያለሁኝ። ዳሌም መስፋት ጀምሯል። ዳሌም እየሰፋች ነው። መክሳት አለብኝ ውዶቼ። አይ ዳሌም እየሰፋች ነው። መክሳት አለብኝ። 20 ደቂቃ አሁንም መቼ ነው የከተትኩትኝ? ቆይ እስኪ ሊያው ሎሚ ረሳው። ሎሚ ይዤ ልምጣ ውዶቼ። ቻሲድ እንዴ ሎሚ ይዤ ልምጣ። ሎሚ ልጭመቅበት። ያለ ሎሚ መጠጣት አልችልም። ፐርፖ ናሁም ቅድም ያደረገውን ብታዩ ማለት ነው። መጣው። እሺ ጠብቁኝ። አንዴ ሎሚ ብቻ ይዤ ልምጣ። ሄቨን ነው ኑ አንቺ ቆለት አማ አንቺን ስል ራሴን ትቼ አታሚኝም ወይ በፍቅርሽ ደንዝዤ አማ አንቺን ስል ከራሴ ርቄ አታይኝም ወይ ድንገት ፈዝዤ አማ ምን አማ አንቺን ስል ከራሴ ርቄ
አታይ እመታሻለሁ። መጀመሪያ ፈስሽን ተቆጣጣሪ። እናንተን እስኪመጡ ዘፈን እናንተ ነጉጪ ወይ ደግሞ አታንሺ ብለውኛል። በስመ አብ ወራዳ። እስኪ ቤታ ዝም በይ ወይ በዛው ሊሄድ ነበር። እግዚኦ እግዚኦ እግዚኦ። ቲክቶክ ላይ ያለውን የቲክቶክ ማምላክ ድረስ ይሁት የቲክቶክ ኖቲፊኬሽን ምኑ ጌታ ወይ አባቴ ወይ ጌታ አባቴ ወይ እግዚኦስ ሳሊነ ለቅድስት ይሁት። ከውሹዬ ከተበላችሁ ትንሽ ጨመር ይላል። ወይም ደግሞ እንዳትናገሪ ብለኛል። እሺ ይቅርታ ውዶች፣ ሰይጣን አሳስቶኝ። እናንተ ምን አባታችሁ ሆናችሁ ነው ቤታ እንትን እያላችሁ ነው? ቤታ ምንድን ነው የምትሉኝ? ቤታ አገልግል የምትሉትን ነገር አታቆሙም እንዴ? ጌታ እንድረኝ መሮኛልን። ወይኔ ሻዩን ረስቼ ነበር። አብራችሁኝ ለመክሳት ዝግጁ ናችሁ አውዶቼ? ወይኔ አምላኪው አንዱ ለቤታ እስኪ ቆፍጠን በይ ውዴ። አንቺ እኮ ቆፍጣና ዘር ነሽ። ቆፍጠን በይ። አታስቢው ቤታ አታስቢው፣ አታስቢው ቤታ አታስቢው፣ አታስቢው። ወይኔ በስመ አብ ወመንፈስ ቅዱስ። ይሄ ሰውዬ ስሙ ጠፋብኝ። ነግራችሁ ነው። ሃይ ሹክራን ረዋን ዳሌ ማሳፋች ግን አብሮ ይጠፋል። አሁን ስከሳያች ቁጭ ስለ ራሱ ሶፍ እኔ አልኳችሁ ወፍራም እየነበርኩ ራሱ እጄ አሁንም እጄ ወፍራም ነው። እጄና ጡቴ ነበር እንዲህ ክምር ያለው እንደዚህ ጉንጬ እንጂ ከዚህ በታች ዳሌ ሰፊ ነው። በቀን አንዴ ነው የምበላው። በነገራችን ላይ በጣም ከራበኝ አንዳንድ የፕሮቲን ባሮች አሉ። እንደዚህ እነሱን በጣም ከራበኝ ወይንም ትንሽ የፍሩት ወይ ሳላድ እበላለሁ። አንተ ጃፒ ጧጧ በባዶ ወዴ ሻዩን እጠጣዋለሁ የሚያከሳውን። ከዛም ቺያ ሲድ እና ካምቦቻ አንቺ ኮፒ እሺ ኦሪጂናሉ ታዲያ ኦሪጂናል ቤት አትሄድም? ውዴው ኮፒ በምን አባት ትሰራለህ? ኦኬ እሺ ዝም በሉ። ማን አለ? ማን አለ ጋይስ? ማን አለ? ወይኔ ዛሬ ጌመሮች አልተኙም እንዴ? አማ ቆይ እስኪ ሊያቸው አማ አንቺን ስል ያማ ማታ ስልኬን ማታ ጥዬ ውዶቼ እንዴ $1500 ወደ 1000 ዲቦዬ $1500 እያልኩኝ የምታይ ውዶች ከዚህ በኋላ ስልክ ላለመስበር እንዴት ውስጤ እንደተንቀጠቀጠ ወይ እያልኩ ዲቦራ ግቢ እንጂ እንቀጣቀጥ፣ እንጫወት፣ ፍራግመንቴ እናስተካክላለን። ዛሬ ውዶቼ አንድ ሰው እስክንቀር ድረስ ላይቭ ላይ እቀመጣለሁ። አንድ ሰው እስክቀር ድረስ ሁላችሁም ተኝታችሁ እየተናፋችሁ ስራችሁ ሄዳችሁ አንድ ሰው እስኪቀር ድረስ ቁጭ ብዬ ነው ማድረው። ዛሬ ስንት ሰዓት ነው? 5 ሰዓት። ቤታ ጠንከር በይ። 5 ሰዓት ነው ጋይስ። 6 ሰዓት ነው። 6 ሰዓት ነገ 6 ሰዓት ነው መውጣው ከላይ ዚ ከጎኔ ነሽ ውዴ ንገሪኝ። ነገ A1 እስክገባ ድረስ ቤታ
እስኪ ጠንከር በይ እናቴ ትውት ዲወራ ዛሬ እንቅልፌን አልተኛም። እንቅልፍ ቢመጣ ግን ራት ልሰራ በመሃል ወጣለሁኝ። ምግብ ልሰራ ወጣለሁ 8 ሰዓት ሳይሞላ። ለምን 8 ሰዓት እስከ ከአንድ ከ3 ሰዓት በኋላ መውጣት አለብኝ። ከመሸ በኋላ ምግብ ከበላችሁ ውፍረት የሚጨምረው እሱ ነው። ስለዛ በጊዜ እንትን እላለሁ። እኔን አያርገኝ። ጠዋት ላይ ስታገኝ ቤት ታብዳለች። ኧረ ሰለቸኑ። ኧረ ሰብናፕ የለም ሞዴሬተር ሞልቷል እዚህ ቤት። ኧረ ትላላችሁ እንደ ቤታ ምን ነው ተጎትታችሁ ሬሳዬን ከላይ ብላይ ነው ዛሬ የምታወጡት። እስተ ጠዋት ድረስ አለው። እስተ ጠዋት አለው። ጌታ ቁጭ ነው የምለው። እንቅልፌ ይመጣ በመሃል እየወጣው ኤዋን እስክገባ ድረስ ዛሬ። እችን ግን ፎክሬ በጊዜ እንዳልወጣ ነው የምፈራው። ሻዩን ምን አይነት ሻይ እንደምጠቀም ውዴ አንድ አይደለም። ላሳይሽ። አንቺን ስን ከራሴ ርቄ አታይኝም ወይ ፍቅርሽ ደንዝዤ አማ። በመጀመሪያ ደረጃ አንድ ያለ ዝም ብለሽ 3 አቴም አብሬ 4 የዳይቱን አብሬ ጨምራለሁ ማለት ነው። አይ ይታይሻል። 5ቱን ቀላቅዬ ነው የምጠጣውና ይሄ ልሽ አልችልም ውዴ። አመሰግናለሁ። ቴንኪ ዊኒት ብዬ መጣሁ። ዊኒት ከዛ ተቀምም ያለሽ ከዛ በኋላ ቤት ታየ። ከ2 ወር በኋላ ከዛ ስሚ ቤት ታየ። ከ2 ወር በኋላ እልብሻለሁ። ጌታ ምስክሬ ነው። እንዲህ ነው የምትለው ቤታ ናት። በቃ እንዲህ ነው የምትለው ቤታ ናት። የመዳላይ ነው አባቴ ለምስታብ እንደዛ እንድትሉ ነው ማረጋቸው። እመቤቴን ይሄ እንደ በቃ እንዲህ በቃላ ከበት ከዛ ቂጤ ግን እያለቀ መጣ። ኧረ እኔ ጨምሯል ብዬ ነበር አልጨመረም። ከሳ ውዶቼ ከስት አልቃለች። ቱ ለክፉ ለደጉም ፊቶ መድኃኒት ነው በትንሹ አለች ሚላለን። ተመስገን ውዶቼ። እና ቀጥን ነው ብዬ ነው የምመጣው። ቤታ ተቋቋሚ ጠጭ ውዴ ጠጭ ውዴ ጠጭ ወይ ጭመቂ ጠጭ። እኔና ጠጭ ራሴን ላጽናና እንጂ እናንተማ እኮ ድፍት አድርጋችሁ ነው የምገላግሉኝ። የዚህ ቲክቶክ ነዋሪ ጠጭ ውዴ ወይ ጠጭ ውዴ ጠጭ። ጎቱ ተርኪን ገንዘብ ስጠኝ ውዴ፣ ገንዘብ ስጠኝ። ሁሉን እስከ ሁሉ አልጋ ላይ ለ6 ወር ምተኛበት ስጠኝ። ቁጭ ብሎ የሚያስታምመኝ ሰው፣ ስራ ሳይሄድ ውሃ የሚያቀብለኝ፣ ከጀርባዬ ቀና ከፍ የሚያደርገኝ ሰው ፈልግልኝ። እኔ አንድ ቤት ያለው ዴቪድ ሰራተኛ ኤሪ ነው የሚያስታምመኝ ውዴ፣ ኤሪ ነው የሚያስታምመኝ። ሰው ተቆራርጦ ከአልጋ ላይ ተቆራርጬ አልጋ ላይ ተኝቼ ኤሪ ነው ከፍ ቀና የሚያደርገኝ ውዶቼ። ዴቪድ እንደ ምን በልተን እንጠጣና ልናድር ነው? ማን ሊከፍለው ቢሎቹን? እኔ ተጋድሜ ሁሉም ካቋቋምክልኝ፣ ነርሶች ከቀጠርክልኝ፣ ቴኬር የሚያደርገኝ ምግብ የሚሰራ ኩክ የሚያደርግ ከቀጠርክልኝ፣ ወጪን ከቻልክ እናቴ ትሙት አደርጋለሁ። ቻለኝ፣ ይሄ ሁሉ ቻለኝ ውዴ፣ ይሄ ሁሉ ቻለኝ። እንዴ አስባችሁታል? ተቆራርጬ ደሜ ማን ሊጠርግ ማን ሊያጸዳ ማን ከፍ ቀና ለጨጓራ አፍታራ ምንም አያደርገኝም። ባካችሁ እኔ ራሱ ፍራይዴው ጭሽ። አሁን እነዚህ ናቸው እኮ የሚያወሩኝ።